ታሪካችን አንድ አነስተኛ ወደ ሆነች ኢንግላንድ ውስጥ ወደምትገኝ ባይበሪ የምትባል አነስተኛ ሰፈር ይወስደናል። በዛች መንደር ውስጥ የሚኖሩ ደስተኛ፣ በሰው ዘንድ የሚከበሩ፣ ከተጋቡ 10 ዓመታትን ያስቆጠሩ፣ 2 ልጅም የወለዱ ባለትዳሮች ነበሩ። በተጋቡ በዓመቱ መውለድ ስለጀመሩ ታላቅ የ7 ዓመት ኤሚሊ የምትባል ሴት ልጅና ታናሽ 4 ዓመት ወንድ ዳኒ የሚባል ልጅ ነበራቸው። እንደ አብዛኛው ቤተሰብ ሕይወታቸው ሰላማዊና ደስተኛ የሚባል አይነት ነበር። ሚስትየው በነርስ ሙያነት የምታገለግል ሲሆን ባሏ ደግሞ ኮንስትራክሽን ሳይት ማናጀር ሆኖ ያገለግላል። ሁለቱም እየሰሩት ያሉት ስራ በሀገር እንግሊዝ አሪፍ ቦታ የሚሰጠውና የሚከበር አይነት ሙያ ነው። ሆኖም ባልና ሚስት ወደ ስራ በሚሄዱበት ጊዜ ልጆቹም ወደ ትምህርት ቤት ይሄዳሉ። ሁሉም በጠዋት ተለያይተው አመሻሹ ላይ ይገናኛሉ። ልጆቹንም ወይ ባል ወይ ሚስት የቀደመ ሁሉ የልጆቹ የትምህርት ቤት ሰርቪስ መጨረሻ ላይ ከሚያደርሳቸው ቦታ ይወስዳቸዋል። ቤት እንዳይገቡም ደስ የሚል የቤተሰብ ምሽት ያሳልፋሉ። እነሱም ስለ ውሏቸው፣ ስላጋጠማቸው አዲስ ነገርና ስለ ስራቸው ይነጋገራሉ። ልጆቹም የቤት ስራቸውን መስራት፣ ማንበብ የሚገባቸውንም ማንበብ የየዕለት ተግባራቸው ነው። ሆኖም ግን አንዳንዴ እንደ ወላጅ ልጆቻቸውን መቆጣት፣ የሰዓተ ነገር ሲያዩ ማረም፣ ይሄም ከሚፈጠሩት ሂደቶች ውስጥ የተለመደ ነው። እናም አንድ ዓለምን ያስገረመ በሰዎች ውስጥ ግርምትን የፈጠረ ነገር ተከሰተ። እሱም ባይበሪ የምትባል መንደር ውስጥ የሚኖሩ ቤተሰቦች በአንድ ሌሊት ሞተው መገኘታቸው ነበር። በጣም የሚያስገርመው ደግሞ ከሟቾቹ ውስጥ ብቸኛ የተረፈችው ምንም ጭረት ያልተገኘባት የ7 ዓመቷ ሕፃን ኤሚሊ መገኘቷ ነው። ፖሊስም ምርመራውን ማድረጉን ቀጠለ። ሕፃን ኤሚሊ ስለ ጉዳዩ ስትጠየቅ የሰጠችው መልስ የሆነ የማይታወቅ ሰው እንደገባና እናትና አባቷን እንዲሁም ታናሽ የ4 ዓመት ወንድሟን እንደገደለና እሷም ተደብቃ እንዳመለጠች ነበር የተናገረችው። መርማሪውም ይህንን ቃል እንዳያምን ያደረገው ነገር ነበር። እሱም ፊቷ ላይ የሚታየው ምንም ያለመደንገጥና ያለማዘን ስሜት ነበር። ጥናቱን የቀጠለው መርማሪ አንድ ዓለምን ጉድ ያስባለ ነገር ያገኛል። እሱም ጉዳዩን ራሷ ያቺ የ7 ዓመት ለጋ እምቡጥ ኤሚሊ ነበረች የፈጸመችው። ጉዳዩ ሲጣራ ይሄንን ነገር ለማድረግ የተነሳሳቸው ትምህርት ቤት በድብቅ ከሚያስገቡ ስልክ የምታየው የጭካኔ ፊልም ነበር። በተለይ ደግሞ የግድያው ቀን ያየችው አንድ ከቤተሰብ ጋር የሚገናኝ ፊልም ነበረ። ፊልሙ አንዲት ልጅ ወላጆቿ ሲቆጧትና እነሱን ገላ ነፃነቷን ስታገኝ የሚያሳይ ፊልም ነበር። ኤሚሊም በዛን ቀን ማታ የነበረውን አጋጣሚ ተጠቅማ ከዚህ በፊት የተቆጧትን አስባ ያንን ድርጊት ፈጸመች። እንደዚህ አይነት ነገር ከብዙ ጊዜ አንዴ የሚፈጠር ትክክለኛውን ዓለም ከፊልሙ ዓለም ጋር ቀላቅሎ የማየት ሐሳብ ነው። ብዙ ጊዜ ሕፃናት ላይ ይከሰታል። ሳይኮሎጂም ካፒካት ቢሄቪየር ወይም ደግሞ ኢሚቴሽን ክራይም ይለዋል። ሕፃናት ማገናዘብ ባለመቻላቸውና ነገሮችን ለይቶ ባለማየት የሚፈጠሩት ወንጀል ነው። ከዚህ የምንማረው ልጆቻችን የሚያዩትን የሚሰሙትን ነገር በቻልነው አቅም መቆጣጠር እንዳለብን ነው። አመሰግናለሁ። እንደዚህ አይነት የተለያዩ ሀገራት ላይ ያሉ የተፈጠሩ ነገሮች እንዲደርሶ ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩኝ። ኤርሚ ነበርኩኝ።